ሰላም ጋይስ እንዴት ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ሰሞኑን የሰራሁት ቪዲዮ ላይ አንድ ጓደኛዬ በውስጥ መስመር ነግሮኝ ነው የመጣሁትና ማስተካከያ ማለት ነው። ከለር ኖት ሳይሆን ኪፕ ኖትስ ነው የምትባለው ማለት ነው። በጣም ይቅርታ እንደዛ የምትባል ስጠቀም ስለነበረ ከለር ኖት የምትባል ነበረ። አሁንም በእርግጥ እጠቀማለሁ አለች፣ እንደውም አለች እዚህ ጋር ይቺኛዋ ማለት ነው። ይቺኛዋ በዚህኛዋ ስም ነው ይሄ የተጠራው። ስለዚህ ቪዲዮ ላይ ከለር ኖት ብዬ ስለሆነ የሰራሁት ከለር ኖት አይደለም፣ ኪፕ ኖትስ ነው የምትባለው። እቺ ኪፕ ኖትስ ነው የምትባለው። እሱ ብቻ ሳይሆን በዚህ አጋጣሚ ተጨማሪ አንዳንድ ነገሮችንም በተግባር ላሳያችሁ ኪፕ ኖትስ ላይ ማለት ነው። ይቺኛዋ ስንት ሰው ነው ዳውንሎድ ያደረጋት? እስኪ ቆይ እንያት። እቺ ብዙ ሰው፣ ያኛው በጣም ምርጥ ነው ኪፕ ኖትስ። ግን ከለር ኖትስ ግን እስኪ ኦኬ ከለር ኖትስ ኦኬ ከለር ኖትስ ይቺ ነች። ኦኬ ይቺ ማለት ነው። ይቺ ነች ከለር ኖትስ። ምን ያህል ሰው አውርዶታል? ከ100 ሚሊዮን በላይ ዳውንሎድ ታደርጋለች። በእርግጥ ግን ያኛው ነው የሰማይና ምድር ያክል ነው፣ አይገናኙም። በጣም ሰፊ ነው የኛው ማለት ነው። ምክንያቱም በ9 ሚሊዮን ይበልጣል ማለት ነው። ይሄኛው 1 ሚሊዮን 100 ሚሊዮን ማለት 900 ሚሊዮንስ ይበልጣል ያኛው ማለት ነው። ይሄ በጣም ትንሽ ነው 100 ሚሊዮንስ። ስለዚህ ኪፕ ኖትስ ትባላለች ያቺኛዋ። አሁን እዚሁ ላይ ሰርች ማድረግ እንችላለን። ኬኢኢ ብለን ገና ስንጽፍ ራሱ ከዚህ ያመጣል ኪፕ ኖትስ ብሎ። ይቺ ናት ማለት ነው። ስለዚህ በጣም ይቅርታ ከለር ኖትስ ብዬ ነው ቪዲዮ ላይ እየጠራ ያለሁት እና ከለር ኖትስ ብሎ ሰርች አድርጎት አልመጣለት ብሎ ነው። ስለዚህ ይቺ ናት። ይቺ ወደ 1 ቢሊየን እና ከዚያ በላይ ነው ዳውንሎድ የተደረገው። ያው ዶላርስ 1 ቢሊየን እና ከዚያ በላይ ፕላስ አለው። ስለዚህ በጣም ሰፊ ልዩነት ማለት ነው። መልካም፣ ሌላው በተግባር ላሳያችሁ አንዳንድ ነገር ራሷ ላይ እንግባና ኦፕን ልባለው። እነዚሁ ላይ እናንተ ሰርች አድርጋችሁ ዳውንሎድ ማድረግ ትችላላችሁ። ኦኬ፣ አሁን ለምሳሌ እዚህ ጋር እስቲ የትኛው ላይ ልጨምር? ዝም ብዬ ቆይ እዚህ ላይ ልጨምር ብል እስኪ እዚህ ልጨምር። ኦኬ፣ አሁን ኢሜጁን እዚህ ጋር መጨመር እንችላለን ብዬ ባለፈው አሳይቼ ነበረ። ኢሜጁን እንዴት ነው መጨመር የምንችለው? ያው ፕላስ ነክተን ከዛ አድ ኢሜጅ ፎቶ የምናነሳ ከሆነ እዚህ ጋር ለምሳሌ ቴክ ፎቶ እዚህ ቀጥታ ካሜራ ላይ ካነሳለው ፎቶ አነሳው። ከዛ ራይት እናረጋለን። ይቺን ገባ። አሁን ያነሳውት ፎቶ ያው ገባ እዚህ ጋር። ሌላም መጨመር እንችላለን ፎቶ እያነሳን፣ ወይ ደግሞ አሁን ደግሞ ከጋላሪ ላምጣ አድ ኢሜጅ ብዬ ከጋላሪ አሁን ለምሳሌ ይሄን ልጨምር። ባክ ቱ ኦሪጂን የሚለውን በነገራችን ላይ ባክ ቱ ኦሪጂን አዲስ ቻናል ከፍቻለሁ። ስለዚህ ይህንን አስተዋውቃችኋለሁ። በዚህ አጋጣሚ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ወይ ደግሞ በስሙ ባክ ቱ ኦሪጂን የሚለውን ሰርች አድርጋችሁ ማግኘት ትችላላችሁ። ስለዚህ ይህን ራይት አረኩት። ከዛ አድ ለዋለሁ። መጨማመር እንችላለን ምን ፈልገውን ያክል። ያው ገባ ይሄም። ስለዚህ እስከምንፈልገው አድ ማድረግ እንችላለን። ግን እኔ ድሌት አደርገዋለሁ። ይሄንንም አልፈልገውም፣ ያን ብቻ ስለሆነ እንፈልገው። ድሌት ለማድረግ ራሱን ፎቶን ድሌት ማድረግ የምትፈልጉትን ራሱን ኦኬ ትሉና ከዛ ይቺን 3 ነጠብጣቦን ክሊክ ታረጉና ከዛ ድሌት፣ ከዛ ያው እዚህ ጋር ድሌት። ኦኬ፣ ይሄንንም ድሌት አደርገዋለሁ። 3 ነጠብጣቦን አቃለሁ። ድሌት በቃ። ስለዚህ ይሄ ብቻ ይቀራል ማለት ነው። እኔ ለኔ የሚገልጽልኝን ፎቶ ይሄም ራሱ እንዲኖር ካልፈለኩ ጽሁፉ ብቻ ከፈለኩ ጽሁፉ ብቻ እንዲኖር ማድረግ እንችላለን። በነገራችን ላይ ፎቶውን አጥፍተን ማለት ነው። ኦኬ፣ ግን ይሄ እንዲኖር ስለምፈልግ ታዲያ እንዴት ነው መጻፍ የምንችለው የሚለውን እኔ መጻፍ የምንችለው ባለፈውም በእርግጥ አሳይቻለሁ። እሱን እንኳን
ስለዚህ እዚህ ጋር ከታች አይደል የምንጨምረው። ስለዚህ የምንጨምረውን ያው ርዕሱ ይሄ how to make online money ነው የሚለው። ስለዚህ ኦንላይን ገንዘብ እንዴት መስራት እንችላለን ወይም ደግሞ የትኛው ስኪል ነው ጥሩ፣ የትኛውን ስኪል ብንማር ጥሩ ነው የሚለውን እንደ ዝም ብዬ እንደ ኤግዛምፕል ያስቀመጥኩት ነው። ስለዚህ ያው ለመጻፍ እዚህ ጋር ክሊክ እናደርጋለን። ከዛ እዚሁ ላይ መጨማመር እንችላለን። እዚሁ መጻፍ እንችላለን የምንፈልገውን። ወይ ደግሞ ከታች እንዲቀመጥ ከፈለግን ያው እቺኛዋን ቀስቷን አድርገን ከዛ መውዞ ከታች 9ኛ ራሱ ነምበሩንም ተራ ቁጥሩንም ራሱ ይጽፍልኛል። ከዛ እዚህ ጋር ጽፋለሁ። ከዛ አሁንም ከታች ከጻፍኩ በኋላ እቺን ስነካ አሁንም 10ኛ ራሱ እያደረገ ይሄዳል ማለት ነው። እኔ ግን ስለማልፈልግ አጠፋዋለሁ። ኦኬ በዚህ መልኩ ነው የምንጽፈው። ሌላው ቦልድ ማድረግም ይሄ ጽሁፉ አሁን ቦልድ እንዲሆን ከፈለኩ ወፍራም ማለት ነው እንዲሆን ከፈለኩ ማርክ አረጋውና እንደዚህ ማርክ እናረጋውና ሁሉንም ሴሌክት እናረጋውና ቦልድ እንዲሆንልን የምንፈልገውን ከዛ ምን እናረጋለን እዚህ ጋር ኤ ምልክት አለች። እሷን ክሊክ ስናረግ ብዙ ነገሮች ይከፈታሉ እዚህ ጋር። ስለዚህ ቢን ስናካውን ቦልድ ነው። እኔ እንኳን በፊትም ቦልድ አድርጌዋለሁ። ስለዚህ ቦልድ ነው ማለት ነው። እዚህ ጋር ደግሞ ከፍ እንዲል እና ዝቅ እንዲል እዚህ ኤች1 የሚለውን ክሊክ ካረኩኝ ለምሳሌ ቆይ ኤች1 እንደዚህ ሰፊ ይሆናል ማለት ነው። ሰፋ ብሎ በደንብ ይታያል። ኤች2 ላይ ከሆነ ደግሞ እዚህ ማለት ነው ኤች2 ከሆነ የቅድሙ ይሆናል ማለት ነው። ኤች1 እንደዚህ ሰፊ ነው። እንደዚህ በደንብ እንዲነበብ ከፈለጋችሁ ኤች2ን ማድረግ ትችላላችሁ። እንደዚህ ማለት ነው። አይ እኔ ኤች1 ይሁን ማነው ኤች2 ይሁን ማለት ነው። ኦኬ ሴሌክት ማድረግ አለብኝ እንደገና። ለማሳነስም ሴሌክት አድርገን ነው ማለት ነው። ኦኬ እምቢ ስላለኝ ኦኬ ሴሌክት ለማድረግ ያው ጫን ብለን ሴሌክት እናደርጋለን። መልካም ከዛ ኤች1 ኤች2 ነው እንጂ ኤች2 በቃ በዚህ መልኩ ይቀመጣል ማለት ነው። ከለሩን ባለፈው አሳይቻችኋለሁ። ቦልድ ለማድረግም እንደዛው ኦኬ አሁን ቦልድ ለማድረግ ሁሉንም ሴሌክት ላድርገው ብዬ ነው። ኦኬ ከዛ እንደዚህ ኤን ስነካ ቀጭን ሆነ። አሁን ቦልድ እንዲሆን ከፈለኩ ቢን ነካለሁ። ቦልድ ያው ቦልድ ሆነ፣ ጽሁፉ ወፋፍራም ሆነልኝ ማለት ነው። ኦኬ ስታይሉ ደግሞ ይቺኛዋ እሷን ክሊክ ስናደርግ ኢታሊክ እንዲሆን ማለት ነው። እንደዚህ ገደም ያለ ጽሁፍ ይሆናል በዚህ መልኩ። ድጋሚ ካልፈለግን ደግሞ ራሷን ክሊክ ስናደርግ እንደገና ኖርማል ቀጥ ያለ ጽሁፍ ይሆናል ማለት ነው። መልካም ስለዚህ ሌላው እዚህ ጋር ያው መስመር ነው። እዚህ ጋር መስመር እንዲኖር በየጽሁፉ መሀል መስመር እንዲኖር ከፈለግን ይቺን ዩ ምልክቷን ክሊክ ስናደርግ ስኩዌሩ ማለት ነው እንደዚህ መስመር ይኖረዋል። መስመር እንዳይኖረው ከፈለግን ደግመን ራሷን ክሊክ ስናደርግ እንደዚህ መስመሩ ይጠፋል ማለት ነው። መልካም ሌላው እዚች ጋር መስመሩን በዚች ማጥፋት እንችላለን። በነገራችን ላይ እቺ ሰረዝ ምልክቷ ይቺኛዋ ማለት ነው። ወይ ራሱን እናከዋለን ወይ እዚች ጋር ስናከ መስመሩ ይጠፋል። መልካም ሌላው ደግሞ ተጨማሪ ከዚህ ልውጣና አሁን እዚህ ጋር ማት አሉ ነው ያስቀመጥኳቸው ወደ ታች ድረስ ማለት ነው። ከዚህ ሌላ ርዕስ አሁን ይሄ ርዕስ አውር ኢንቨስተርስ ይላል። እዚህ ጋር ደግሞ አይሲቲ ፎሬክስ ትሬዲንግ ፉል ኮርስ ይላል። ስለዚህ እዚህ ጋር ደግሞ ያው ቅድም አሁን እያሳየው የነበረው ነው ሀው ቱ ሜክ ኦንላይን መኒ ይላል ርዕሱ ማለት ነው ታይትሉ። ስለዚህ አሁን አዲስ ክሬት ስናደርግ ታይትል ጻፉ ነው የሚለው።
አዲስ ክሬት ለማድረግ የፕላስ ምልክቷ አለች። ከዚህ ርዕስ ውጪ ሌላ ርዕስ ካለኝ ስለ ሌላ ስራ ሊሆን ይችላል፣ ስለ መንፈሳዊ ሊሆን ይችላል፣ ኤኒ ማንኛውንም ነገር ከፈለኩኝ እዚች ጋር ፕላሷን እናቃለሁ። ኦኬ ከዛ ምንድነው ማረገው? በነገራችን ላይ አውዲዮም ብዙ ነገር ነው ማስቀመጥ የምንችለው። እኔ ቴክስት ስለሆነ የምፈልገው ቴክስት ክሊክ አረጋለሁ። ኦኬ እሺ ጻፍ ይላል እዚህ ጋር ኖቱን ጻፍ፣ መጻፍ የምትፈልገውን ኖቱን ጻፍ ይላል። እዚች ጋር ታይትል የምትለው ላይ ግን ታይትሏን ነው። ታይትል ማለት ርዕስ ማለት ነው። ስለዚህ ስለ ስራ ምናምን ጽፍ ያለው ብዙ ሌላ ብፈልግ ታይትል የሚለው ላይ ርዕሱ ማለት ነው። ርዕሱን እዚች ጋር መጀመሪያ ርዕሱን እንጽፋለን። ርዕሱ ለምሳሌ እኔ ምን ልበለው ዝም ብዬ በቃ መንፈሳዊ ማለት እችላለሁ። እናንተ ስለ ስራ ከሆነ ጥቅስ ከሆነ ጥቅሶች ልትሉት ትችላላችሁ። ለምሳሌ ጥቅሶች ልበለው። ጥቅሶችን እዚች ጋር በአማርኛም በእንግሊዘኛም ደስ ባለን መጻፍ እንችላለን። ጥቅሶች በቃ ይሄ ርዕስ ነው። በነገራችን ላይ ርዕስ ነው። ስለዚህ እዚህ ጋር ነው ዋናው የምንጽፈው። እዚች ጋር ነው። እዚች ጋር የምንፈልገውን ጥቅስ እያንዳንዱ እያመጣን የወንጌላዊውን ጻፊውን የምንፈልገውን እየጠቀስን ጥቅሶቹንም በቃ እዚህ ጋር ማስቀመጥ እንችላለን። ለምሳሌ እንደዚህ አስቀመጥኩኝ። ከዛ የማቴዎስ ወንጌል ከሆነ ለምሳሌ ቆይ ማቴ አልኩኝ። ከዛ 11 ዝም ብዬ ምሳሌ ነው 11 ማቴዎስ ወንጌል 11 አልኩኝ። ከዛ ምን አላሽ ማቴዎስ 11 ላይ ምን ይላል የሚለውን ያው አላውቅም ምን እንዳለ ምሳሌ ለማስተማር ስለሆነ ከዛ ምን አለ በቃ ያለውን እዚህ ጋር እንጽፋለን። ያለውን በቃ እዚህ ጋር እንደዚህ ያለ በቃ እኔ ዝም ብዬ ነው እንጽፋው እንደዚህ ያለ በቃ አለቀ። ከዛስ ሌላ ደግሞ እንደዚህ ራቅ እያረግን ለየብቻ እንዲሆን ለምሳሌ እዚህ ጋር ደግሞ የማርቆስ ወንጌል ከሆነ ማርቆስ ማር ብለን ማር 11 ማለት እንችላለን ስንፈልግ ምሳሌ ስለሆነ 11 እሺ ምን አለ ከታች ወደ ታች ለማድረግ ይቺን ነው ክሊክ የምናደርገው። ስለዚህ አሁንም እዚሁ ላይ እንደዚህ አለ ማርቆስ ወንጌል ላይ እንዲህ ይላል የሚለውን እየጻፍን እንሄዳለን። ከዛ ደግሞ አሁንም ወደ ታች ለማድረግ ይቺን ክሊክ እናደርጋለን። ትንሽ አሁንም ድጋሚ አንዴ ክሊክ ስናደርግ ታች ትወርድልናለች። አሁንም ለምሳሌ መጽሐፈ ማን በለው መጽሐፈ ሲራክ ሊሆን ይችላል። በቃ ምን ፈልገው በዚህ መልኩ እንደ ምሳሌ ነው። እናንተ መንፈሳዊ ብቻ ሳይሆን ስለ ስራ ሊሆን ይችላል። ማንኛውንም ነገር መጽሐፍ በዚህ መልኩ ነው አዲሱን ነገር ክሬት የምናደርገው ማለት ነው። ስለዚህ አሁን ኦሬዲ በነገራችን በዚህ አጋጣሚ ከላይ እንዲቀመጥልን ከፈለግን ፒን ባለፈው ማሳይቻለሁ። በእርግጥ ፒን ማድረግ እንችላለን። እዚች ጋር እቺ ፒን ምልክት ነው። ከላይ ነው አሁን ይሄ የሚቀመጠው። ታች ብዙ ርዕስ ቢኖረን ታች አይወርድም። ይሄ ከላይ ይቀመጣል። የምንፈልገውን ፒን ማድረግ እንችላለን። አስታውሳኝ ምናምን ደወሉን እዚህ ጋር ባለፈው ማሳይቻችኋለሁ እንዴት እንደምናስቀምጥ ማለት ነው። ኦኬ መልካም። ሌላው ስንጨርስ ሴቭ ምንለው ነገር ምንም ነገር የለም። ስንጨርስ በነገራችን ላይ ዝም ብለን ማውጣት ነው። ባክ ብዬ ማውጣት እችላለሁ፣ ወይ ደግሞ ሆም ብዬም እንደዚህ ዝም ብዬ ቀጥታ ማውጣት እችላለሁ። ተመልሼ ስገባ ስለማገኘው ማለት ነው። አሁን ተመልሼ ልግባ። ራሱ ላይ የታለች ከለር ኖት? ኦኬ እዚች ጋር አለች። ስለምንድነው አሁን ርዕሱ ነበረ ጥቅሶች ይሄ ነው አይደለ? ምንም ፎቶ የሌለው ማለት ነው። ምንም ፎቶ አላስገባንበትም። እዚህ ጋር ማስገባት እንችላለን ግን ፎቶ የለውም ይሄኛው። ሌሎች ፎቶ አላቸው። ያው መለያ እንዲሆነኝ ነው ፎቶ ያስቀመጥኩት። አለማድረግ እንችላለን። ፎቶ ይኖረው ካልን ደግሞ ራሱን ክሊክ እናደርግና ከዛ ፕላስ ምልክቷን ነክተን ከዛ ወይ ቀጥታ ዳይሬክት ፎቶ ማንሳት እንችላለን። ምን ፈልገውን ለርዕሱ የሚሆነውን ፎቶ ለምሳሌ ጥቅሶች ከሆነ ስለ ጥቅሶች በቃ የሆነ ብቻ ምልክት እንዲሆነን ፎቶ ማስገባት እንችላለን። አሊያም አድ ኢሜጅ ብለን ለጥቅሶች ያው መንፈሳዊን ስለሚያመለክተኝ እዚህ ጋር እንዳጋጣሚ ሆኖ መንፈሳዊ ስዕል አድነው አለ። እሱን አድ አረጋለሁ። በቃ እየገባ ነው ገባ። በቃ ስለዚህ
አሁን ይሄ ጽሁፍ ደግሞ ታች ድረስ ብዙ ቢሆን ራሱን ክሊክ ስናደርግ እንደዚህ ታች ይደረድርልናል። ግልቺ ብቻ ስለሆነች ምንም አያወጣም። እያንሸራተትን እንደዚህ ወደ ታች ድረስ ማየት እንችላለን ማለት ነው። ስለዚህ ያው እኔ ግን ምንም ስለሌለ ተዋዋለው፣ ፎቶውንም አጠፋዋለሁ። ይሄም ለእናንተ ማሳየት ስለነበረ ሁሉንም አጠፋዋለሁ ማለት ነው። ስለዚህ ስትወጡ ያው ባክ ብላችሁ መውጣት ትችላላችሁ፣ ሆም ብላችሁ መውጣት ትችላላችሁ። በቃ ሴቭ አድርጉኝ ምናምን የሚል ነገር የለውም፣ ራሱ ሴቭ ይሆናል። እኔ ግን ድሌት አረገዋለሁ። ሌላ ጊዜ መተን መጨመርም ስንፈልግ ራሱን ይህንን ክሊክ እዚች ጋር ክሊክ እናደርግና በቃ መጻፍ ነው። እንደገና አሁንም ታች እንዲህ እያደረግን ከታች ሌላ ርዕስ እየሰጠን ራክ እያደረግን ቁጥር እየሰጠን ቁጥር ራሱ ተራ ቁጥሩን ያስቀምጥልናል። አንድ ጊዜ ቁጥር ተራ ቁጥር ማስገባት ከጀመርን ከዚህ በኋላ ከታች ስንጽፍ ራሱ ነው ተራ ቁጥሩ የሚጽፍልን። በነገራችን ላይ የሚገርም ነው፣ የሚገርም ላጥፋውና እንዲሁም ቆይ ላሳያችሁ እንትን ላይ ራሱ እንዴት እንደሚያሳይ ማለት ነው። ታይትሉንም አጠፋውና ፎቶውንም አጠፋዋለሁ። ያው ስለማልፈልገው ርዕስ ስለሆነ ለእናንተ ለማሳየት ስለሆነ መልካም። አሁን ኦኬ ራሱ ጽሁፉም ፎቶውም ሳይኖር ራሱ ባዶ ቦታም ስለተቀመጠ እዚህ ጋር ድሌት አድርገኝ ይላል መሰለኝ። ድሌት ኦኬ፣ አሁን ጠፋ። መልካም እንትን ላይ ገብቼ ላሳያችሁ። ምን ፕሌይ ስቶር ላይ በደንብ ነው የሚያሳየው። ኦኬ አሁን እዚህ ጋር ገብተን ብናይ እንዴት እንደሚያሳይ ራሱ ምን እንደሚያስፈልገው አያችሁት? እንደዚህ ነው ማድረግ የምችሉት። ኦርጋናይዝ ማድረግ እንችላለን ኖታችንን በደንብ ማለት ነው። ካላሩንም በዚህ መልኩ ፎቶ ከስር ሆኖ ከላይም በዚህ መልኩ ማስቀመጥ እንችላለን በነገራችን ላይ። ወይ ደግሞ ፎቶ ከላይ ሆኖ እኔ ራሴን ያስቀመጥኩት እኔ ፎቶውን ከላይ ያረኩ ነው። ግን ፎቶ ባክግራውንድ ሆኖ ጽሁፉ ከላይ መቀመጥም ይችላል። አያችሁት? በዚህ መልኩም እንችላለን ማለት ነው። ራሱ ባክ ኦፊሳቸው ላይ ያስቀመጡትን ነው ዲስክሪፕሽናቸው ላይ በዚህ መልኩ እንችላለን። አያችሁት? በጣም ነው የሚያምረው በነገራችን ላይ የሚገርም። በዚህ መልኩ እንችላለን። ኦኬ ይህን ይመስላል። አይ ቲንክ ዛሬ የበለጠ በደንብ ፕሩፍ ታደርገዋል ብዬ አስባለሁ። አመሰግናለሁ።